ያድጋል እያልሽ የመዳምን ኩሽና የምታራቁ የመዳም ቅመም ነግሬሻለሁ። ኢትዮጵያ ስትመጪ ሰላም ለእናንተ ይሁን። ውድና የተከበራችሁ በመላው ዓለም ላይ የምትገኙ የኩራዝ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር እግዚአብሔር ይመስገን። እናንተ ጋርም ሰላም፣ ፍቅር፣ አንድነት ተመኘውላችሁ። እንግዲህ ጾሙ ስላለቀ ቅቤ ልቀባ ነው። ያው ትንሽ ፀጉሬ ደረቅ ብሏልና ቅቤ ልቀባ ነኝ። አብረን እንግዲህ እንቀባ እስኪ። ያው በነገራችን ላይ ተወዷል፣ ግን ያው ግድ ነው። ገባችሁ? ፀጉሬ በጣም ደርቋል። አይ 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 የመዳም ኩሽና መዳም ኩሽና ላይ ወጥ ስትሰሪ የምትውይ የመዳም ቅመም ነግሬሻለሁ። ኢትዮጵያ ስትመጪ ዋ እንቁላል ማይነስ አንዷ ዩቲዩበር መታ ደግሞ ዘንጀቢልና የሩዝመሪ ውሃ ሽንኩርት አንፈቅፍቃችሁ ምናምን ስትባሉ ማለት ነው ፀጉሬ ያድጋል እያልሽ የመዳምን ኩሽና የምታራቆች ነግሬሻለሁ። የመዳም ኩሽና እንቁላል አይቀር ደግሞ ምንድነው ማይነዝ አይቀር። አረ ምንም ይቀራል። የወይራ ዘይት ራሱ አሪፍ ነው ሲባል እየተለቀለቅነ ኑረን ነበረ። አሁን እሱ እናቴ ኢትዮጵያ ውስጥ ብዙም ለመበዩም አታገኝ እንኳን ልትቀቢ ማለት ነው። ውድ ነው፣ በጣም ኦቨር ነው ብሩ። ከሱ ይልቅ ቅቤ በርግጥ ያ የፋብሪካም ቅንብር ነው። ይሄ ደግሞ የተፈጥሮ የሀገራችን በተለይ ለኛ ለወለየዎች ግድ ነው። እንደዚህ እያደረግን ቆዳችንን እንዲያገኘው እንዲዳረስ ተቀብቼ አላውቅም። በነገራችን ላይ እኔ አመጫትም ሆኜ የአራስ ቤትም ሆኜ ራሱ አልተቀባውም። ቅቤ አልወድም፣ ሽታውንም አልወደውም። ግን አንዳንዴ በጣም ግድ ነው። አሁን ግን ራሴ ያመኛል። እንደገና ጩኸት ደግሞ ሰማ ኦፍ እና እንደዚህ አድርጌ እስቲ ራስ ላድርገው። ግድ ነው በቃ እንደዚህ አድርጎ እስከ ማታ ድረስ። በነገራችን ላይ እንደው እግዚአብሔር የተመሰገነ ይሁን ሰው ሲወልድና ሳይወልድ አፍተር እና ቢፎር የሚባለው ነገር ይሄ ከወሊድ በኋላና ከወሊድ በፊት የነበረው በቃ አካላዊ ብትሉ ፊዚካላዊ ብትሉ በጣም ብዙ ለውጥ አለውና እንደዛ ስለሆነ ራሳችሁን እንግዲህ ባላችሁ ነገር ጠበቅ ለራሳችሁ ብዙ ሰረት እያደረጋችሁ። ቅቤ በነገራችን ላይ በጣም አሪፍ ነው ለቆዳ፣ ለአይን፣ ለጭንቅላት ድርቀቴ ራሳችሁን ራስ ምታት የሚያማችሁ ከሆነ እኔ ራሴ አልወድም ነበር፣ ግን ብዙ የሞከሩት እህቶቼ እንደው ራስ ምታት ያመኛል እንደዚህ ጭምድድ አድርጎ ይዘኛል ምናምን ስላቸው እንደዚህ ቅቤ ተቀቢ ድርቀት ይዞሽ ነው ምናምን ነው የሚሉትና እናንተም ያው በመዳምም ኩሽና ቢሆን የክሬሙን ቅቤ አውጥታችሁ ይሄ ለኬክ የሚሰራው የኬክ መስሪያው ክሬሙ አለ አይደል? እሱን ስትመቱት ይወጣልና በዛ እንደዛ አድርጋችሁ ተቀቡ። አይኖ ጠፍቻለሁ እንደምንም አለመቻችልኝ ብሎ ነው። አሁን እንኳን ያው የዋይፋይ ችግር ምናምን የለም፣ ግን በቃ አልተመቸኝም። ለምን እንደው አላውቅም፣ አይመችም፣ ጊዜም የለምና ለዛ ነው የምጠፋው እንጂ ትናፍቁኛላችሁ። እንደዚህ አድርጌ በቃ ከቆየ ደግሞ ያው ሽታውም ስለሚቀየር እንደዚህ ላድርግና አብዛኛው ሰው ሌሊት ነው የሚቀባው። እኔ ግን በነገራችን ላይ ሻሽ አስሬ መተኛት እንኳን ቅቤ ተቀብቼ በባዶ አይሳካልኝም። እግሬ ስር ነው የማገኘው ሻሹን ሲነጋ። ሻሹ ከጭንቅላቴ ተነስቶ እግሬ ስር ነው የሚገኘውና አልችልም። ስለዚህ እንደዚህ አድርጌ ቢያንስ 6 ሰዓት አቆየውና እንደዚህ አድርጌ ከዛ በኋላ ፎቢ ሻምፖ ምርጥ ነውና በሱ በደንብ አድርጌ እንትን እለዋለሁ፣ አታጠበዋለሁ ማለት ነው። ወደ ውጭ እንዳይወጣ ምኞቴ ነው። ከወጣ ቶሎ
በርኪናም ራሱ ብታጥቡትም አይለቅም። እንደዚህ አድርገን እናቴ አንዳንድ ቀን ግድ ነው አራስ ማድረግ። እንደዚህ አርጎ ወይ ባጭስ ነበር መግባት ወይ ባጭስ ነበር መሞቅ። ይህች ሻሸ ቂቤ ናት። ያው ቶሎ ሽታው አይጠፋም ግን በእውነት የፊታችን ራሱ ልይት ነው የሚለው ቅቤ ስንቀባ። እንዳልኳቸው ለሊት ቢሆን ደግሞ የበለጠ አሪፍ ነበር ግን እና እውነት ለመናገር ቅቤ ስትቀቡ ማለት ነው ለፀጉር ብቻ ለቆዳ ብቻ ሳይሆን ፊታችሁ ራሱ ከለሩ፣ አይናችሁ ራሱ እይታ በጣም አሪፍ ነው እና ተቀብቻለሁ እኔ። እናንተም ተቀቡ እንዲያርጋችሁ የክሬሙንም ቢሆን በቃ